ክብራን ጥሪ የተደረገላችሁ እዚህ የተገኛችሁ የከተማችን አመራሮች የዚህ ፕሮግራም ዋነኛ ባለቤት የሆናችሁ ከተረጂነት ወደ አምራችነት የተሸጋገራችሁና በስራ ላይ ልምምድ ውጤታማ የሆናችሁ ወጣቶቻችን እንኳን ደስ ያላችሁ፣ እንኳን ለዚህ ምዕራፍ በቃችሁ ማለት እወዳለሁ። ውድ ተጠቃሚዎች ይህ ትልቅ እድል ነው። ባገኛችሁት እድል ለመጠቀም ላረጋችሁት ትጋት፣ ለደረሳችሁበት የስኬት ምዕራፍ በራሴና በከተማው አስተዳደር ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ከተማችሁ አዲስ አበባ ለችግር የተጋለጡ ወገኖቻችንን በመለየት ልዩ ትኩረት በመስጠት አምራችና ጤናማ ዜጋ ሆነው ከተረጂነት በመላቀቅ እየገነባን ላለነው የብልጽግና ጉዞ ስኬታማነትን እንዲጨምሩ በርካታ ጥረቶችን አድርጋ ውጤት እያስመዘገበች ነው። ዛሬ የምናስመርቃቸው የከተማችን ነዋሪዎች ተረጂነትና ተመስዋዕትነትን ዜሮ በማድረግ በምግብ ራሳችንን መቻል፣ ከተመስዋዕትነት መላቀቅ የሀገራችንን ኢኮኖሚያዊ ሉዓላዊነትን የማረጋገጥ አንዱ አካል ነው። ባለፉት ዓመታት በከተማችን ወደ 695,000 በላይ የሚሆኑ በዝቅተኛ ገቢ የሚተዳደሩና ምንም ገቢ ያልነበራቸው በሴፍትኔት ፕሮግራም ውስጥ ተይዘው በልማት እንዲሳተፉ በማድረግ በማሸጋገር ዛሬ ከተረጂነት ወደ ምርታማነት ተሸጋግረው ራሳቸውን በመርዳት ቤተሰቦቻቸውንም ተጠቃሚ በማድረግ ለሌሎችም የሥራ ዕድል የመፍጠር ትልቅ ስኬት ያስመዘገቡ መሆናቸውን ስንናገር ትልቅ ኩራት ይሰማናል። አገራችን ባካሄደችው የኢኮኖሚ ሪፎርምና ሀገር በቀል ኢኮኖሚ ፕሮግራምም ወደ 154,923 የሚሆኑ የከተማችን ነዋሪዎች በከተማ ልማታዊ ሴፍትኔት በመታቀፍ በራሳችን መንግስት በጀት ራስን በመቻል ኑሯቸውን በማሻሻል ሂደት ላይ ይገኛሉ። ይህም መንግስት ለዜጎች ከተረጂነት አላቆ ወደ አምራችነት በማሸጋገር ልመናን በማስቀረት በምግብ ራስን ለመቻል ያለውን ጽኑ ቁርጠኝነት በተግባር ያረጋገጠበት አንዱና ወሳኝ ማሳያ ነው። ካለፉት 5 ዓመታት ጀምሮ ዛሬ የሚመረቁ 8,852 ወጣቶችን በአጠቃላይ 49,000 ወጣቶችን ከተረጂነት አስተሳሰብ አውጥቶ ወደ ምርታማነት ጉዞ ማሸጋገር የቻለው የሥራ ላይ ልምምድ ፕሮግራምም ውጤታማነቱን አይተናል። ውድ ተመራቂዎች፣ የዚህ ፕሮግራም ተጠቃሚዎች፣ ከተማችን የምትፈልገው ወሳኝ የለውጥ ኃይል እንደናንተ አይነት ነው። ባገኘው እድል ስራን ሳያማርጥ የሚሰራ የሚተጋ እድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። እድላችሁን አላባከናችሁ። የሰጠናችሁን እድል አሟጦ በመጠቀም
አምራች ሆናችኋል። በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ ባገኛችሁት እድል ተጠቅማችሁ በስራ ላይ ልምምድ አምራች፣ ብርቱ፣ ጠንካራ፣ ታታሪ ሰራተኛ መሆናችሁን በማሳየታችሁ ምክንያት ሁላችሁም የስራ እድል እንድታገኙ ልምምድ ያረጋችሁበት ካምፓኒዎች እናንተን ለመቅጠርና ከናንተ ጋር ለመስራት እጅግ በጣም የሚቀዳደሙበት መሆኑን ስናይ ደግሞ ምን ያክል ትጉሃን እንደሆናችሁ በድጋሚ ማረጋገጥ ችለናል። ከዚህም አልፋችሁ ግን እናንተ የራሳችሁን ስራ የምትፈጥሩ ሌሎች አዳዲስ በሮችን የምትከፍቱ ጀግኖች ሆናችኋል። በድጋሚ እንኳን ደስ ያላችሁ እያልኩ አሁንም በዚህ የስራ ልምምድና በሴፍትኔት የሽግግር ፕሮግራም ውጤታማነትን ዘላቂ እንድታረጉ ለብዙዎች ማሳያ ምሳሌ የሆናችሁ ለብዙዎች እንደገና ሌሎች የስራ እድል በሮችን እንድትከፍቱ ተክታችሁ ሰርታችሁ ራሳችሁን ሳትወስኑ የነገ የትልልቅ ኩባንያ ባለቤቶች እንድትሆኑ ማለት እወዳለሁ። መሆን ደግሞ ትችላላችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን እድል ወደ ድል መቀየር ነውና ይሄንን ለእናንተ ብዙ መንገር እንደማያስፈልግ በስራ ልምምድ ሂደት ውስጥና በሽግግር ሂደት ውስጥ አሳይታችሁናልና ይሄንኑ አጠናክራችሁ ቀጥሉ። ላለው በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። አሁንም ሀገራችን ወደ ብልጽግና የምታረገው ጉዞ እጅግ ስኬታማ እንደሚሆን የኢትዮጵያን ብልጽግና ሊያስቀረው የሚችል አንዳች ምድራዊ ኃይል እንደሌለ ላረጋግጥላችሁ እወዳለሁ። በርትተን እንስራ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ይሳካላችሁ። አመሰግናለሁ።